ፒያሳ አካባቢ ላይ አራዳ ግራንድ ሞል እየተገነባ ይገኛል። ይሄ ሞል የሚገኘው ፒያሳ ማሙድ ሙዚቃ ቤት ጀርባ ላይ ነው የሚገኘው። አጠቃላይ ያረፈበት ካሬ ወደ 2000 ካሬ ላይ የሚጠጋ ነው። ብዙዎች እንግዲህ ከመርካቶ እንደምታውቁት አብዛኛው ሱቆች እየፈረሱ ነው የሚገኙት። ስለዚህ እንደ አማራጭም ይህንን አካባቢ ብዙ ሰዎች እየወደዱት ይገኛሉ ማለት ነው። ይሄ ሞል ሲያልቅ ሙሉ ለሙሉ በፉል ፊኒሽ ነው ለደንበኞቻችን የምናስረክበው። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ተከታታዮች እንደምን አላችሁ? በዛሬው ዕለት እንግዲህ የማቀርብላችሁ ፒያሳ ላይ ወስዳችኋለሁ ማለት ነው። ፒያሳ አካባቢ ላይ አራዳ ግራንድ ሞል እየተገነባ ይገኛል። ሙሉ ለሙሉ የንግድ ተቋም ሲሆን ከግራውንድ ጀምሮ እስከ 4ኛ ድረስ የንግድ ቦታዎች ናቸው። ከዛ በላይ ደግሞ ከ5ኛ እስከ 10ኛ ድረስ የቢሮ ቦታዎች ይሆናሉ ማለት ነው። አጠቃላይ ምን ይመስላል ከዋጋው አንጻር ከቦታው አንጻር እና ከነባራዊ ሁኔታ ያሉትን ነገሮች አመሳክረን እንወያያለን ማለት ነው። እንግዲህ ይሄ ሞል የሚገኘው ፒያሳ ማሙድ ሙዚቃ ቤት ጀርባ ላይ ነው የሚገኘው። አጠቃላይ ያረፈበት ካሬ ወደ 2000 ካሬ ላይ የሚጠጋ ነው። ሙሉ ለሙሉ የንግድ ተቋም ሲሆን ከአካባቢ ደግሞ እየተገነቡ ካሉ የንግድ ተቋማቶች ለየት ባለ መልኩ ነው ይዞ የመጣው ማለት ነው ይሄንን ሞል። ስለዚህ ይሄ ሞል ከ20 ካሬ ጀምሮ የንግድ ቦታዎችን እየሸጠ ሲገኝ ከዛ በላይ ደግሞ የሚፈልጉ ሰዎች በማንኛውም የካሬ አማራጮች እያስተናገደ ይገኛል ማለት ነው። እንዳልኳችሁ ይሄ የንግድ ሞል የሚገኘው ኤግዛክት ሎኬሽኑ ፒያሳ ዋና ማነው ፒያሳ አደባባዩ ላይ ማሙድ ሙዚቃ ቤት ጀርባ ሲሆን ብዙዎች እንግዲህ ከመርካቶ እንደምታውቁት አብዛኛው ሱቆች እየፈረሱ ነው የሚገኙት። ስለዚህ እንደ አማራጭም ይህንን አካባቢ ብዙ ሰዎች እየወደዱት ይገኛሉ ማለት ነው። አሁን ላይ የሚገኙት ውስን ሱቆች ሲሆኑ በተለይ ደግሞ የንግድ ቦታዎች መርካቶ ላይ ኖሯችሁ በአጭር ጊዜ ውስጥ ለቃችሁ ውጡ ላሏችሁ በጣም አዋጭ ቦታ ነው ማለት ነው። ከዛ ባሻገር ደግሞ በውጪ ያላችሁ ሰዎች እንደ ኢንቨስትመንት ለማከራየት፣ ለመሸጥ፣ ለስራም ቢሆን የምትፈልጉት ከሆነ እጅግ ትርፋማ ቦታ ነው ማለት ነው። እንዳልኳቸው አካባቢው እጅግ መሀል ከተማ ነው የሚገኘው። ብዙ ቦታዎች ደግሞ ከመርካቶ እየተፈናቀሉ ወይም ደግሞ ቦታቸውን የንግድ ቦታቸውን እያስረከባችሁ ውጡ የሚል ከመንግስት መመሪያ ስለሰጣቸው አብዛኛዎቹ ወደዚህ አካባቢ ላይ ሙቭ እያደረጉ ነው ማለት ነው። ስለዚህ የንግድ ቦታዎች መግዛት እዚህ አካባቢ ላይ እጅግ በጣም አዋጭ ነው ማለት ነው። ቅድም ለመጥቀስ እንደሞከርኩት ትንሹ ካሬ 20 ካሬ ሲሆን ከግራውንድ ወይም ደግሞ ከሰሚ ቤዝመንት ነው እኛ እየሸጥን ያለነው። ከሰሚ ቤዝመንት ጀምሮ እነዚህን ሱቆች ማግኘት ትችላላችሁ ማለት ነው። የመረከቢያው ጊዜ 1 ዓመት ከ6 ወር ሲሆን አብዛኛው ስራዎቻችንን አሁን አጠናቀናል ማለት የፋውንዴሽን ስራ ታጥቆ የመጀመሪያ ፍሎር ላይ ወይም ደግሞ 1ኛ ፍሎር ላይ ነው የምንገኘው አሁን ላይ ማለት ነው። በተቻለ አቅም ከ4 ወር በኋላ የስትራክቸር ስራ ሙሉ ለሙሉ ጨርሰን ከምናስረክብበት ጊዜም ቀድመን ለደንበኞቻችን ለማስረከብ በሙሉ ዝግጅት አጠናቀን እየሰራን ነው የምንገኘው ማለት ነው። ስለዚህ ይሄ ሞል ሲያልቅ ሙሉ ለሙሉ በፉል ፊኒሽ ነው ለደንበኞቻችን የምናስረክበው። ይህ ማለት ምንድነው? የማብራት ስራዎች፣ የኤሌቬተር፣ የኤስኬሌተር ስራዎች፣ የሴራሚክ ስራዎች፣ የባኞ ቤት ስራዎች እንዲሁም ደግሞ የራሱ የሆነ የጋራ የውሃ ማጠራቀሚያ ታንከር እንዲሁም ደግሞ የከርሰ ምድር ውሃ የፓርኪንግ ቦታዎች በሙሉ አጠናቀን ሙሉ ለሙሉ ለደንበኞቻችን የምናስረክበው ሳይታችን ነው ማለት ነው። ቅድሚያ ክፍያ እየተቀበልን ያለነው እኛ 25% ብቻ ሲሆን ከዛ በላይ ለሚከፍሉ ሰዎች እስከ 20% ልዩ ቅናሾችን እናደርጋለን ማለት ነው። እንግዲህ የአከፋፈል ሁኔታው ምናልባት ከ20 ካሬ ጀምሮ ነው። ትንሽ የወሱት የምንለው 20 ካሬ ነው። አጠቃላይ ዋጋው ከ3.6 ሚሊዮን ብር ጀምሮ ነው። ስለዚህ ከዚህ ትንሽ የዋጋ ጀምሮ እስከ ትላልቆቹ ድረስ ማንኛውም ሰው መግዛት ይችላል ማለት ነው። 25% ነው ዳውን ፔመንት የምናስከፍለው። ከ25% በላይ ለሚከፍል ከአጠቃላይ ላይ ለምሳሌ አሁን 50% የሚከፍል ሰው ከሆነ ከአጠቃላይ ዋጋው ላይ የ10% ዲስካውንት እናደርጋለን። በጣም ብዙ ብር ነው ይሄኛው። ከ75% የሚከፍል ከሆነ ደግሞ 15% ዲስካውንት እናደርጋለን። 100% ለሚከፍል 20% አጠቃላይ ዋጋው ላይ ዲስካውንት እናደርጋለን ማለት ነው። ይሄ ዋጋ ከ1 ዓመት ተኩል ውስጥ ሙሉ ለሙሉ ተከፍሎ የሚያልቅ ሲሆን ከ25% ዳውን ፔመንት በመክፈል ሱቁን የግል ማድረግ ይችላሉ ማለት ነው። ይሄኛውም ለየት ያለ አማራጭ ወይም ደግሞ እድል ነው ማለት ነው። ስለዚህ
የንግድ ሱቅ ፒያሳ ላይ የምትፈልጉ ሰዎች ከትንሽ ከ20 ካሬ ጀምሮ ማግኘት ትችላላችሁ። የቢሮ ደግሞ ለየት ባለ ሁኔታ ቢሮ ለምትፈልጉ ሰዎች ደግሞ የቢሮ አማራጮችን ይዘን ቀርበናል ማለት ነው። ስለዚህ ከትንሽ ካሬ ከ50 ካሬ ጀምሮ እስከ 145 ካሬ ድረስ ካስፈለገን ደግሞ ከዛም በላይ የቢሮ ቦታዎችን ማግኘት ትችላላችሁ ማለት ነው። ስለዚህ ሱቅ የምትፈልጉ ቢሮ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር ብትደውሉ ልታገኙ ትችላላችሁ ማለት ነው። ስለዚህ ይሄ ድል እንዳያመልጣችሁ ለማለት ነው ዛሬ በዚህ በአጭር ቪዲዮ የቀረቡት ማለት ነው። ለወትሮም እንደምታደርጉት ከስር እናስቀምጠው ስልክ ቁጥር ዋትስአፕ ላይ ልታገኙ ትችላላችሁ። ሙሉ መረጃውን እናደርሳችኋለን ማለት ነው። ሰናይ ጊዜ ይሁንላችሁ። አመሰግናለሁ። መልካም ቆይታ